ከ17ኛው ክፍለ ዘመን በፊት 90 በመቶ የዓለም ማህበረሰብ ግብርና ላይ የተሰማሩ ነበሩ። የተቀሩት ደግሞ ወይ የሀገር መሪዎች፣ ወይ ነጋዴዎች፣ ወይም ደግሞ የሃይማኖት አባቶች ነበሩ። ከነዚህ ውጭ በአንዳንድ የሥራ ዘርፎች የተሰማሩ ጥቂት ሰዎችም ነበሩ። ከግብርና ምርቶች ባሻገር ምንም አይነት ቁሳቁሶች በቤት ውስጥ በእጅ እየተሰሩ ለሽያጭ ይቀርባሉ። እነዚህም ልብስና ሻማን የመሳሰሉ መጠቃቀሚያዎች ነበሩ። በዛ ጊዜ የነበሩት ከተሞች ትናንሽ እናም ጥቂት ሰዎች ብቻ የሚኖሩባቸው ስፍራዎች ነበሩ። በሳይንሱ ዘርፍ የነበረውን ሁኔታ ስንቃኝ ደግሞ በስነ ፈለክ እና በፊዚክስ ዘርፍ ከፍተኛ እድገት እየታየ መጥቷል። በዚህም እንደነ ጋሊሊዮ ጋሊሊ እና አይዛክ ኒውተን ያሉ ተመራማሪዎች ስማቸው ይጎላል። በግብርናው ዓለም ግን አብዛኛው የማህበረሰቡ ክፍል እርሻ ላይ ቢሰማሩም ስራው አድካሚና ከፍተኛ ቁጥር ያለው የሰው ኃይል ይጠይቅ ነበር። በዚህም ህፃናቶች ገና በጨቅላነታቸው ቤተሰባቸውን በማገዝ ወደ ስራ ይሰማሩ ነበር። ቢሆንም በነበረው አናሳ የምርት መጠን በተደጋጋሚ የተለያዩ ስፍራዎች ላይ ገዳይ ድርቅና ረሃብ ይነሱ ነበር። ነገር ግን በ17ኛው ክፍለ ዘመን ይህ ሁሉ ነገር ይቀየራል። በግብርናው ዘርፍ ታሪካዊ ለውጥ መስተዋል ይጀምራል። የእርሻ መሬቶችን የመከፋፈል ስርዓት እንዲቀር በማድረግ ሁሉም በራሱ መሬት ነፃነት ያገኛል። በዚህም ጊዜ ገበሬዎች ባህላዊውን የእርሻ ስርዓት በመተው አዲስ የግብርና መንገድ መከተል ይጀምራሉ። ከነዚህም መካከል ገበሬዎች ከዚህ ቀደም መሬታቸውን ለማለምለም ረዘም ያለ ጊዜ ያለ እርሻ የቆዩት ነበር። ከጊዜም በኋላ ድጋሚ በማረስ ሲጠቀሙ የቆዩ ሲሆን ነገር ግን በአዲሱ መንገድ በየዓመቱ የተለያዩ አይነት ዘሮችና እህሎችን በመቀያየር መሬታቸውን በዚህ መንገድ ማለምለምና ምርታማ ማድረግ ይጀምራሉ። ይህም ያለ ስራ ሲቀመጥ የቆየውን መሬት ሁሌም እንዲያገለግል ከማድረግ ባሻገር ከፍተኛ የምርት መጠን እንዲኖረው አድርጎታል። በተጨማሪም ሰብሎችን እንዲሁም ከብቶችን በማዳቀል የተሻሉ ምርቶችን ማፍራት ይጀምራሉ። እንዲሁም አዳዲስ አይነት ጠንካራ ማሽኖችን በመጠቀም እና የዘር ፍሬዎችን ቀጥታ በእጅ የመቅበርን ባህል በማስቀረት አዲስ ፈጠራ የነበሩትን መሳሪያዎች በመጠቀም ጊዜና ጉልበታቸውን መቆጠብ ይጀምራሉ። በዚህም ትርፋማ መሆን ይችላሉ። ይህም ለውጥ የምርት መጠኑን በመጨመር እና የምግብ አቅርቦትን በማሳደግ በተደጋጋሚ ሲከሰት የነበረውን ረሃብ ማስቀረት ይችላል። ያኔም በረሃብ ምክንያት ሲጨምር የነበረው የሞት ቁጥር በከፍተኛ ሁኔታ ይቀንሳል። በዚህ ጊዜ በዋናነት አውሮፓ ላይ የህዝብ ቁጥር በከፍተኛ ሁኔታ ማደግ ይጀምራል። በግብርናውም ዘርፍ እንደ ድሮ ከፍተኛ የሰው ጉልበት ስለማያስፈልግ ማሳዎች ላይ የነበረው የሰው ቁጥር ይቀንሳል። ያኔም ብዙዎች ስራ አጥ ይሆናሉ። ትናንሽ ገበሬዎችም መሬት አልባ ይሆናሉ። በዚህም ጊዜ ሰዎች ወደ ከተሞች መስተዳደር ይጀምራሉ። ነገር ግን ከሁሉም ሀገራት ትልቅ ለውጥ የታየባት ሀገር ብሪቴን ነበረች። ብሪቴን በዚህ ጊዜ የህዝብ ቁጥሯ በእጥፍ ጨምሮ ነበር። ከተማዎቿን በማደግ ላይ ነበሩ። የዛን ጊዜዋ ብሪቴን ዓለም ላይ አፍሪካንና አሜሪካን ጨምሮ የተለያዩ ስፍራዎች ላይ ሰፋፊ ግዛቶች ነበሯት። ከእነዚህም ግዛቶች ንጥረ ነገሮችንና ማዕድናትን በከፍተኛ ሁኔታ በማስወጣት ስትጠቀም ቆይታለች። በጊዜው የተለያዩ አካባቢዎች ላይ ለትናንሽ ስራዎች በውሃ እንፋሎት የሚሰሩ ሞተሮችን ጥቅም ላይ ያውሉ ነበር። ነገር ግን እነዚህ ሞተሮች ደካማና ከፍተኛ የጉልበት ምንጭ የሚጠይቁ ነበሩ። በዚህም ምክንያት ብዙም ጥቅም ላይ አልዋሉ። ነገር ግን በዚህ መሃል አንድ ጄምስ ዋት የተሰኘ ግለሰብ ብቅ ይላል። ዋት ስኮትላንዳዊ መሐንዲስና ተመራማሪ ሲሆን እነዚህ ሞተሮች ላይ ከሱ በፊት ከነበሩት ተመራማሪዎች በላቀ ሁኔታ ትልቅ ለውጥ ማምጣት ይችላል። በጊዜው የነበሩት የእንፋሎት ሞተሮች የሚሰሩበት መንገድ በቀላሉ በትልቅ እቃ ውስጥ ውሃን በማሞቅና በማፍላት ከእቃው የሚወጣውን እንፋሎት የሲሊንደር ቅርጽ ወዳለው እቃ እንዲገባ ያደርጉታል። ይህም እንፋሎት ሲሊንደሩን ከሞላው በኋላ ከውጭ ቀዝቃዛ ውሃ በመርጨት እንዲቀዘቅዝ ያደርጉታል። በዚህም ጊዜ ውሃው ከትነት ወደ ፈሳሽነት ይቀየራል። ያኔም የሚይዘው ቦታ ስለሚቀንስ ሲሊንደሩ ላይ ባዶ ቦታ ወይም ወና እንዲፈጠር በማድረግ ግፊቱን ይቀንሷል። ያኔም ከሲሊንደሩ ጋር የተያያዘውን ፒስተን ወደ ውስጥ ይስበዋል። ፒስተኑ ከሌላ ረጅም ዘንግ ጋር በአንድ በኩል የተያያዘ ሲሆን ይህ ዘንግ ደግሞ በአንድ በኩል ውሃን ፓምፕ ለማድረግ ያገለግላል። ነገር ግን ይህ ሞተር ውሃውን ለማሞቅ የድንጋይ ከሰል ወይም እንጨት የሚጠቀም ሲሆን በከፍተኛ መጠን የድንጋይ ከሰል ይጨርስ ነበር። ነገር ግን ጄምስ ዋት ያደረገው ማሻሻያ እንፋሎቱ የሚቀዘቅዝበት የተለየ ማቀዝቀዣ እንዲኖረው በማድረግ ሲሊንደሩ ድጋሚ እንዳይቀዘቅዝ አድርጓል። እንፋሎቱ ሲሊንደሩን በሞላው ቁጥር በሌላ ክፍተት በኩል በመውጣት ማቀዝቀዣው ውስጥ ወደ ፈሳሽነት ይቀየራል። ይህም ነገር ሲሊንደሩ ላይ የሚረጨውን ውሃ በማስቀረቱ ሲሊንደሩን ዳግም ማሞቅን አስቀርቷል። በዚህም ምክንያት የኃይል ፍጆታውን በከፍተኛ ሁኔታ ቀንሷል። ከዚህም በኋላ ፒስተኑ በሁለት ኃይል እንዲሰራ በማድረግ ኃይሉን በእጥፍ ማሳደግ ይችላል። በተጨማሪም ተሽከርካሪ ጎማ በመቅጠም የሽክርክሪት ጉልበት እንዲኖረው ያደርጋል። በሌላ በኩል ደግሞ በዛን ጊዜ የጨርቃ ጨርቅ ስራ በፍጥነት ማደግ ላይ ነበር። የጨርቅና የጥጥ ውጤቶች በብዛት በቤት ውስጥና በእጅ የሚሰሩ ነበሩ። ነገር ግን የሽመና ማሽኖች ላይ ትናንሽ የሚባሉ ነገር ግን ስራን እጅጉን የሚያቀሉ ማሻሻያዎችን በማድረግ የሽመና ስራን በአንድ ሰው እንዲሁም በከፍተኛ ፍጥነት እንዲከናወን አድርገዋል። በተጨማሪም ጄምስ ሃርግሪቭስ የተባለ እንግሊዛዊ መሐንዲስ ስፒኒንግ ጂኒ የተሰኘ አዲስ ፈጠራ ያቀርባል። ይህ ፈጠራ ጥጥን በቀላሉ ለመፈተልና በአንድ ሰው ብቻ የሽመና ክሮችን በብዛት ለማምረት አስችሏል። ይህም ማሽን
ማሽን በእጅ ብቻ የሚሰራ የነበረ ሲሆን በአንድ ጊዜ ብዛት ያላቸውን ክሮች በማምረት የጥጥ መፈተልን ስራ እጅጉን አቀላጥፎታል። በዚህም ምክንያት ማሽኑ ኢንግላንድ ላይ በከፍተኛ ፍጥነት ይሰራጫል። የጥጥ ክሮችን በቀላሉ መገኘት በመቻላቸው እናም የተለያዩ አዳዲስ የሽመና ማሽኖች በጊዜው በመመረታቸው የጨርቃጨርቅ ኢንዱስትሪ በከፍተኛ ፍጥነት መሰራጨት ይጀምራል። በዚህም ጊዜ ሰዎች ከገጠራማ ስፍራዎች ወደ ከተሞች በመጉረፍ እነዚህን ስራዎች ላይ መሰማራት ይጀምራል። ነገር ግን ፋብሪካዎች በወራጅ ውሃ በሚገኘው ኃይል ሲጠቀሙ ስለቆዩ ወንዝ አካባቢ ብቻ እንዲገነቡ ያስገድዳቸዋል። ይህም ኢንዱስትሪዎች በነጻነት እንዳይስፋፉ ይገድባቸዋል። በዚህም መሃል የጄምስ ዋት ፈጠራ የነበረው የእንፋሎት ሞተር ወደ ኢንዱስትሪዎች መግባት ይጀምራል። ዋት ከማቲው ቦልተን የተሰኘ ባለሀብት ጋር አጋርነት በመፍጠር ይህን ፈጠራውን ለኢንዱስትሪዎች ለሽያጭ ማቅረብ ይጀምራሉ። ኢንዱስትሪዎች በዚህ ጊዜ እነዚህ ሞተሮች በመግዛት እና የተለያዩ ማሽኖቻቸውን በእነዚህ ሞተሮች እንዲቀሳቀሱ በማድረግ ከፍተኛ ለውጥ ማስገኘት ይችላል። ይህም ነገር ፋብሪካዎች ወንዝ አካባቢ ብቻ ከመገንባት ይልቅ በተለያዩ ከተሞች የትኛውም ስፍራ ላይ እንዲገነቡ አስችሏል። በተጨማሪም እነዚህ ሞተሮች በማንኛውም ጊዜና ሁኔታ መንቀሳቀስ በመቻላቸው እነዚህ ማሽኖች ኢንዱስትሪዎች ዘንድ ከፍተኛ ቦታ ነበራቸው። በዚህም ጊዜ እነዚህ ኢንዱስትሪዎች የተለያዩ አካባቢዎች ላይ በብዛት ይሰራጫሉ። ያኔም ቤት ውስጥ በእጅ ሲሰሩ የነበሩት የጨርቃጨርቅ ውጤቶች ሙሉ ለሙሉ በሚባል ሁኔታ በኢንዱስትሪዎች በመተካት በከፍተኛ ቁጥር መመረት ይጀምራሉ። ከጨርቅ ኢንዱስትሪ ጎን ለጎን ደግሞ የብረታ ብረት ኢንዱስትሪ እንደዛው በማደግ ላይ ነበር። ከዚህ በፊት ብረት በቀላሉ ስለማይገኝ በትንሽ መጠን ይመረቱ የነበረ ሲሆን ይህም ብረትንና የብረት ምርቶችን አገልግሎት ላይ ማዋል አስቸጋሪ ነበር። ነገር ግን በዚህ የለውጥ ጊዜ የብረት ማምረቻ መንገዶችን በመቀየር የምርት መጠንን ማሳደግ ይጀምራሉ። ከእነዚህም መካከል ከዚህ በፊት ብረትን ከብረት አዘላለቶች ሲለዩ የነበረው የእንጨት ከሰሎችን በመጠቀምና በማሞቅ ሲሆን ይህም ብዙ ከሰል የሚጠይቅና ትንሽ ምርት የሚያስገኝ ነበር። በዚህም ምክንያት የእንጨት ከሰልን በተፈጥሮ የጠለሉ ከሰሎች በመተካት ስር ነቀል ለውጥ ማስገኘት ይችላሉ። እነዚህ የተፈጥሮ ከሰሎች ከፍተኛ ሙቀት የሚያስገኙ እንዲሁም ኃይል ቆጣቢ ስለነበሩ በትንሽ መጠን እና ባነሰ ወጪ ብዙ ውጤት ማስገኘት ይችላሉ። በተጨማሪም አዲሶቹ የስቲም ሞተሮች በወንዝ ከሚሰሩ ሞተሮች በላይ ስራውን እጅጉን ያቀላጥፉታል። ይህም ነገር የብረታ ብረት ኢንዱስትሪዎችን በከፍተኛ ሁኔታ እንዲበለጽጉ በማድረግና ብረትና የብረት ምርቶችን በትንሽ ዋጋ እንዲገኙ በማድረግ ብዙ በእንጨት ሲሰሩ የነበሩ ማሽኖችንና ቁሳቁሶችን በጠንካራ ብረት እንዲሰሩ ያደርጋል። በተጨማሪም የባቡር ሀዲዶች መስፋፋት ይጀምራል። ባቡሮች በፈረስና በሰው ኃይል ሲንቀሳቀሱ የነበረ ሲሆን አሁን ግን በእንፋሎት ሞተሮች እንዲሰሩ በማድረግ ካለምንም የእንስሳት ጉልበት ከባባድ ቁሳቁሶችን ማንቀሳቀስ ተችሏል። ይህም ኢንዱስትሪዎች እንዲገናኙ በማድረግና ትላልቅ ቁሳቁሶችን በማጓጓዝ ለኢንዱስትሪዎች እድገት ከፍተኛ ሚና ተጫውቷል። ብሪቴን በጊዜው ዓለም ላይ በተለያዩ ቦታዎች ሰፋፊ ቅኝ ግዛቶች ስለነበሯት ከነዚህም ግዛቶች ማዕድናትንና ንጥረ ነገሮችን በመሰብሰብ ኢንዱስትሪዎችን ስትመግብ ቆይታለች። ይህም ከማንም በፊት በዚህ ነገር ቀድማ እንድትገባ ረድቷታል። ቢሆንም ነገሩ ብሪቴን ጋር ብቻ አልቀረም። እንደነ ቤልጂየም፣ ፍራንስ እና ጀርመን ያሉ በአካባቢው የሚገኙ የአውሮፓ ሀገራት ላይም እነዚህ ኢንዱስትሪዎች መሰራጨት ይጀምራሉ። ከብሪቴን የተለያዩ ኢንጂነሮች ወደ እነዚህ ሀገራት በመሄድ ስለ አዳዲሶቹ ማሽኖች በማሳወቅና በማስተማር እዛም ፋብሪካዎች እንዲበራከቱ ያደርጋሉ። ይህም ነገር ወደ አውሮፓ በፍጥነት መሰራጨት ይጀምራል። እነዚህ ሀገራት እንደ ብሪቴን ሁሉ ቅኝ ግዛቶች ስለነበሯቸው ንጥረ ነገሮችን ለማግኘት አልተቸገሩ። በዚህም ወቅት አውሮፓ ላይ ትልቅ ለውጥ መስተዋል ይጀምራል። ሰዎች በከፍተኛ ቁጥር ከገጠራማ ስፍራዎች ወደ ከተሞች በመጓዝ ኢንዱስትሪዎች ላይ መስራት ይጀምራሉ። ከተሞች በፍጥነት ለማደግ ለሀገራቶቹ የኢኮኖሚ ምንጭ መሆን ይጀምራል። ከአውሮፓ ውጭ ደግሞ በጊዜው አዲስ ሀገር ወደ ነበረችው አሜሪካ ይህ አብዮት ይገባል። አሜሪካ በጊዜው እንደነበሩት ሀገራት ሁሉ በዋናነት ግብርና ላይ የተሰማራች ሀገር ነበረች። ነገር ግን አንድ ሳሙኤል የተባለ በእንግሊዝ ፋብሪካዎች ሲሰራ የነበረ ግለሰብ የተለያዩ ማሽኖች የሚሰሩበትን መንገድ ከተረዳ በኋላ በሚስጥር ወደ አሜሪካ በመሄድ የመጀመሪያውን የጨርቅ ኢንዱስትሪ በመክፈት አሜሪካም ከኢንዱስትሪው ድርሻ እንዲኖራት ያደርጋል። በተለይም በሰሜኑ ክፍል ከግብርና ወደ ፋብሪካዎች መለወጥ ይጀምራል። ብሪቴንን ጨምሮ እነዚህ ሀገራት ላይ ከተሞች በከፍተኛ ፍጥነት ማደግና መስፋፋት ይጀምራሉ። የህዝብ ቁጥራቸውን በተለይ ከተማ አካባቢ በእጅጉ ይጨምራል። የየሀገራቶቹ መንግስቶችም የኢንዱስትሪዎችን መስፋፋት መደገፍ ይጀምራል። ነገር ግን በጊዜው የተለያዩ ችግሮች ይስተዋላሉ። ከዚህ በፊት ሰዎች በግብርናና ቤት ውስጥ የሚሰሩ ቁሳቁሶችን በመነገድ የሚተዳደሩ የነበረ ቢሆንም አሁን ግን በፋብሪካዎች መስፋፋት ምክንያት እነዚህ ሰዎች ፋብሪካዎች ዘንድ በመቀጠርና ደሞዝ በመቀበል መተዳደር ይጀምራል። ይህም የደሞዝ ስርዓትን ዋነኛ መተዳደሪያ ያደርጓል። በጣም ብዙ ቁጥር ያላቸው ሰዎች ፋብሪካዎች ዘንድ ለመስራት በመፈለጋቸው በሰራተኞች መካከል ፉክክር ይጀምራል። በዚህ ጊዜ የስራ ፈላጊዎችን መብዛት የተመለከቱት የኢንዱስትሪ ባለቤቶች ሰራተኞችን በትንሽ ደሞዝ መቅጠር ይጀምራል። ያኔም ሰራተኞቹ ሌላ አማራጭ ስላልነበራቸው በሚከፈላቸው ትንሽ ደሞዝ በመስማማት መቀጠር ይጀምራሉ። ነገር ግን የአንድ ሰው ደሞዝ ቤተሰብ ለማስተዳደር በቂ ስላልነበር ሙሉ የቤተሰብ አባላት ሴቶችና ህጻናትን ጨምሮ ወደ እነዚህ ስራዎች ይሰማራሉ። ጭማሪ ደሞዝ ለማግኘትም በቀን ለላፊ ሰዓታት አድካሚ ስራዎችን መስራት ይጀምራሉ። ይህም ማህበረሰቡ ላይ ከፍተኛ ጫና ያሳድርበታል። በጊዜው ይህ አሰራር አዲስ ስለነበርና ይህን ነገር የሚቃረን ህግ ባለመኖሩ
የኢንዱስትሪ ባለቤቶች ሰራተኞችን በትንሽ ደሞዝ እላፊ ሰዓት ለማሰራት የሚያግዳቸው ነገር አልነበር። ይህም ህዝቡ ዘንድ ከፍተኛ የሀብት ክፍተት እንዲፈጠር አድርጓል። በተጨማሪም ከፋብሪካዎች ሲወጡ በነበሩት በካይ ጋዞች በሽታዎችና ወረርሽኞች ይሰራጫሉ። ከተሞችን በሰዎች መጨናነቅ ይጀምራሉ። የወንጀል ስራዎችም ይስፋፋሉ። በዚህ ጊዜ ሰዎች የተለያዩ ማህበሮችን በመመስረት ተቃውሞ በማስጀመር መብታቸውን መጠየቅ ይጀምራሉ። ያኔም የተሻለ ትኩረት ይሰጣቸው ይጀምራል። አንዳንድ ህጎችን ማሻሻያ ይደረግላቸዋል። ቢሆንም የኢንዱስትሪዎች መስፋፋት እንደቀጠለ ነበር። የባቡር ሀዲዶችን በየከተሞች በስፋት ይሰራጫሉ። እነዚህ ሀገራት አፍሪካ ላይ ጨምሮ ዓለም ላይ ሰፋፊ ግዛቶች ስለነበሯቸው እናም አብዛኛውን ንጥረ ነገሮች ከነዚህ ግዛቶች ስለሚያስመጡ የግዛቶቹን ነዋሪዎች በባርነት በማሰማራት የተለያዩ ስራዎችን ሲያሰሯቸው ቆይተዋል። አንዳንድ ኢንዱስትሪዎችንም የገነቡ ሲሆን ነገር ግን እነዚህ ኢንዱስትሪዎች ንጥረ ነገሮችን ለማስወጣት እንጂ ለአካባቢው ነዋሪዎች ምንም አይነት ግልጋሎት አልነበራቸው። በዚህም ምክንያት ኢትዮጵያን ጨምሮ አብዛኞቹ የዓለም ሀገራት በዚህ ወቅት የራሳቸውን ኢንዱስትሪዎች ማበልጸግ አልቻሉ። ኢትዮጵያ በጊዜ በማንም ያልተገዛች ሀገር የነበረች ቢሆንም ከሀገራቶቹ ጋር ቀጥተኛ ግንኙነት ስላልነበራት በተጨማሪም የተረጋጋ ፖለቲካዊ ሁኔታ ላይ ስላልነበረች ሁኔታዋ ለውጡ ላይ ልትሳተፍ አልፈቀደላትም። ከ19ኛው ክፍለ ዘመን አጋማሽ በኋላ ኢንዱስትሪዎች ሲጠቀሙባቸው የነበሩት ማሽኖችና ኃይል ማመንጫ ንጥረ ነገሮች የብቃት ገደባቸውን መድረስ ይጀምራሉ። ማለትም ማሽኖች ማሻሻያ ሲደረግላቸው የቆዩ ሲሆን አሁን ግን ማሻሻል የማይቻልባቸውን ገደብ ይደርሳሉ። ያኔም የኢንዱስትሪዎች የእድገት ፍጥነት መቀነስ ይጀምራል። ከጊዜም በኋላ የኢንዱስትሪዎች መሻሻልና መበልጸግ ይቋረጣል። በዚህም ጊዜ እነዚህም ማሽኖች ሊተኩ የሚችሉ አዳዲስ ፈጠራዎችና የምርት ዘዴዎች ብቅ ማለት ይጀምራሉ። ይህም ለሁለተኛው የኢንዱስትሪ ምዕራፍ በር ይከፍታል።